ሴቶች አንተን በቁም ነገር እንዳይመለከቱ የሚያደርግ አንድ ትልቅ ስህተት። አንድ ነገር ልጠይቅህ። መጀመሪያ አካባቢ አንዲት ሴት ለአንተ በጣም ፍላጎት ኖሯት አስተውለህ ታውቃለህ? በጨዋታ ትስቃለች፣ ቴክስት ወዲያው ትመልሳለች፣ በአጠቃላይ በጣም ደስተኛ ትመስላለች። ከዛ ግን በድንገት ትርቅሃለች። ክብሯ ይቀንሳል፣ ፍላጎቷ ይጠፋል። አንተ ደግሞ ምን አጠፋሁ ብለህ ራስህን እያከከ በግራ መጋባት ውስጥ ትቀራለህ። ዛሬ ሳታውቀው መስህብን የሚገድል አንድ ትልቅ ስህተት እነግርሃለሁ። አንዴ ይህን ምስጢር ካወቅ ዳግመኛ በዚህ አትሸወድም። ሰነቦዴ ስህተቱ ገና በጧቱ ሕይወትህን ሙሉ እሷ ላይ ማድረግ። ብዙ ወንዶች ይህን እያደረጉ መሆኑን እንኳን አያውቁም። በቃልህ ከሕይወቴ በላይ ወድሻለሁ አትላትም፣ ግን በተግባርህ እንዲህ እያልክ ትጮኻለህ። ካለኝ ዓላማ ከክብሬና ከሕይወቴ በላይ አንቺ ትበልጭብኛለሽ። አንዲት ሴት ይህንን ስሜት ካሸተችው አንተን በቁም ነገር ማየቷን ታቆማለች። ቅርስ ይህ ስህተት እንዴት ቀስ ብሎ ይገባብሃል? እስኪ በግልጽ እንየው። እነዚህን ካደረግ ስህተት ውስጥ ነህ ማለት ነው። ስራ ላይ ብትሆንም እንኳን ቴክስት ስትልክ ወዲያው ትመልሳለህ። ከጓደኞችህ ጋር ያለውን ፕሮግራም ለእሷ ስትል ትሰርዛለህ። ሙድህ የሚወሰነው እሷ በምትሰጥህ ትኩረት ነው። እሷ ትንሽ ስትርቅህ ራስህን ለማስረዳት ትደክማለህ። እንዳታጣ ብቻ ስለምትፈራ የምታደርገውን መጥፎ ነገር ሁሉ ዝም ብለህ ትወጣለህ። ላንተ ይሄ ፍቅር ይመስልሃል፣ ለእሷ ግን ልፍስፍስነትና ተመሳይነት ክሊንጊ ሆኖ ነው የሚታያት። ይህ ስህተት ፍቅሩን ለምን ይገድለዋል? ብዙ ወንዶች የማይሰሙት እውነት አለ። ሴቶች ለነሱ ሲል ራሱን የሚጥል ወንድ አያከብሩም። ለምን? ምክንያቱም ወደ አንድ ሰው መሳብ የሚመጣው ለሰውየው ከሚሰጠው ዋጋ ነው። የራስህ ሕይወት ሙሉ በሙሉ በእሷ ዙሪያ የሚሸከከር ከሆነ እንዲህ ብላ ታስባለች፣ ያለኝ የሚሰራው ምንም ነገር ከሌለው ምን ልዩ ነገር አለው? ዓላማ የሌለው መስመር የማያሰምርና ራሱን የማይቆጣጠር ወንድ በሴቶች እንዳስተማማኝ ወይም እንደ ማራኪ ተደርጎ አይታይም። መጀመሪያ ብትወድህም እንኳን መጀመሪያ አክብሮታ ትጠፋል፣ ከትሎ ደግሞ ፍቅሯ ይበናናል። መስታወት መራራ እውነት መሰማት አለበት። ግልጽ ላድርግልህ፣ አንድ ሰው ደስታውን ሊቆጣጠራቸው በማይችላቸው ነገሮች ላይ መመስረት አለበት። የእሷን ስሜት፣ ምርጫዋን ወይም አንተን ለመውደዷ መቆጣጠር አትችልም፣ ግን እነዚህን መቆጣጠር ትችላለህ። የምትሰራውን ስራ፣ የምትቆምለትን ዓላማ፣ ለራስህ የምትሰጠውን ክብር። አንዲት ሴት አንተ ያልን ቢልሆን ሕይወቴ ተስተካከል እንደሆነ ስትወቅ ያኔ በእውነት ተከብረሃለች። እርቀየፍ በምትኩ ምን ማድረግ አለብህ? መፍትሄው ይህንን ስህተት ለዘላለም ለማስወገድ ሕይወትህን ከሷ በላይ አግዝፈው። ስራ፣ ጤናህና ዓላማህ መቅደም አለባቸው። እሷ የሕይወትህ ተጨማሪ እንጂ የሕይወትህ ማዕከል መሆን አለባትም። በፍጥነት ስሜት ውስጥ አትስም። መስዕብ ልጀምረው ትንሽ የናፍቆት ቦታ ሲኖር እንጂ በጭንቀት ስትታበቅ አይደለም። መስመር ይኖረህ። ጊዜህን ወይም ጥረትህን እያባከነህ ከሆነ ንገራት፣ ካልሆነም ራቅ በል። ክብር የሚጀምረው አንተ ከምትቀበለው ባህሪ ነው። እሷን ለማጥራት ዝግጁ ሁን። ይሄ ከባዱ ክፍል ነው፣ ግን ካልተመከኝ እሄዳለሁ ብሎ መነሳት የሚችል ወንድ ላይ በቁም ነገር የሚታየው። የሚገርመው ነገር ሚስጥሩ እዚህ ጋር ነው። እሷን ለማስደመም ተሞክረህንም ስታቆም፣ እሷን የሁን አትፈልጋን ስታቆም እና የራሱ አቋም ያለው ወንድ በመሆን ላይ ስታተኩር፣ ያኔ ሴቶች እንዲህ ብለው ማሰብ ይጀምራሉ። ለምንድን ነው እንደዚህ ረካው? ለምንድን ነው እኔን ለማግኘት የማይጋፋው? ለምንድን ነው ወደ እሱ የምሳበው? የመጨረሻ ምክር፣ ይህንን አስታውስ። ፍቅር በመልመን አይመጣም። መስህብ በማሳደድ አይፈጠርም። ክብር ራስን በመጣል አይገኝም። ሴቶች በቁም ነገር የሚያዩት መጀመሪያ ራሱን በቁም ነገር የሚመለከትን ወንድ ነው። ይህ ጽሑፍ ካንተ ከነካ ቪዲዮውን ላይክ አድርግ፣ ሰብስክራይብ አድርግ እና ኮሜንት ላይ እንዲህ ብለህ ጻፍ፣ የራስ ክብሬን እመርጣለሁ። አንዲት ሴት ራቅ ካለችብህ፣ አያያዟ ከተቀየረና በቁም ነገር እንደማታይ ከተሰማህ ይህን በሚገባ አድምጥ። አይታችሁ የወደዳችሁትን የፍቅር ፊልም ጋብዙኝ በኮሜንት። አሁን ወደ ጉዳያችን። ክብርን ተለማምጠህ አታገኘውም፣ ወይም ደግሞ በንግግር ብቻ እንድትሳብብህ ማድረግ አትችልም። ነገር ግን አሁኑኑ ትክክለኛውን ነገር ማድረግ ከጀመርክና ስህተቶችን ካቆምክ የጠፋውን ክብርና መስህብ መመለስ ትችላለህ። በመጀመሪያ በፍጹም ልታደርጋቸው የማይገቡ ነገሮች፣ በጣም አደገኛ ስህተቶች። አብዛኞቹ ወንዶች የመጨረሻ ዕድላቸውን የሚያበላሹት እነዚህን በማድረግ ነው። ረጅምና ስሜታዊ የሆኑ የንስሐ መልእክቶችን መላክ፣ ምን አጠፋሁ፣ ምን ሆኝ ነው ብሎ ደጋግሞ መጠየቅ፣ ከመጠን በላይ ይቅርታ መጠየቅ፣ ከመጠን በላይ ደግ ለመሆን መሞከር፣ ኤክስትራ ናይስ መሆን፣ ነገሮችን ለማስተካከል ወሬ ማብዛትና መጨቅጨቅ፣
እነዚህ ድርጊቶች እሷ ቀድሞውኑ የተረጠረችውን ነገር ያረጋግጡላታል። እሱ እኔን ከምፈልገው በላይ እኔ እሱን አስፈልገዋለሁ ብላ እንድታስብ ያደርጋታል። አንተ ይሄን ካሰበች ደግሞ የአንተ የክብር ደረጃ ዜሎ ይገባል። ሊሰማ የሚገባው እውነተኛ ሀቅ ከመቀጠላችን በፊት ይህን እወቅ። እሷን ስለ አንድ ነገር ለማሳመን እየሞከርክ አይደለም። አንተ እያደረክ ያለኸው እሷ ለአንተ ያላትን አመለካከት ለመቀየር ነው። እሷ መልሳ የምታከብርህ በምትናገረው ቃል ሳይሆን በምታሳየው ተግባርና ስሜትህን በመቆጣጠርህ ብቻ ነው። ደረጃ 1 ራቅ በል። በግርግር ሳይሆን በዝምታ። ይህ ጌም መጫወት አይደለም፣ ይልቁንም ራስን ማክበር ነው። እነዚህን አቁም። ሁሌም ወሬ መጀመር፣ ሁሌም ራስን መስተላለፍ፣ ሁሌም ምንድነው ችግሩ ብለህ ለመመርመር መሞከር። ተቀይሜያለሁ ብለህ ድራማ አትስራ። ዝም ብለህ አትገኝ። be less available። ይህ ለምን እንደሚሰራ ታውቃለህ? ያኔ ልዩነቱን ታስተውላለች። እንደ ለማኝ ሳይሆን የራሱ ህይወት እንዳለው እና የእሷን ይሁላ የማይጠብቅ ዘኑ ወንድ አድርጋ እንድታስታውስ ያደርጋታል። ደረጃ 2 ራስህን ሰብስብ። ይህ ትልቁ ሚስጥር ነው። ክብር የሚመለሰው አንተ በስሜት ስትረጋጋ ነው። በእነዚህ ላይ አተኩር። ስራህ ላይ፣ ጤናህና ስፖርትህ ላይ፣ የየቀኑ ፕሮግራምህ ላይ፣ በህይወትህ ልትደረስበት የምትፈልገው ግብ ላይ። ይህንን የምታደርገው እሷን ለማስደመም ሳይሆን ከራስህ ጋር ለመታረቅ ነው። ወንድ ልጅ በስሜቱ በሌላ ሰው ላይ የማይደገፍ የሆኑ ለማጥ ህይወት ሴቶች ያለ ቃል መሽተት ይችላሉ። ደረጃ 3 አንዲት ግልጽ መስመር አስምር። አንድ ጊዜ ብቻ ተመልሳ ብታወራህም ነገር ግን አሁንም ንቀት ወይም መወላወል ካሳየሽ ረጋ ብለ እንዲህ በላት። ማውራትህ ደስ ይለኛል፣ ነገር ግን እንደዚህ ወዲያ ወዲህ የሚል ስሜት አይመቸኝም። የምናወራ ከሆነ በግልጽና በሁለታችንም ፍላጎት ቢሆን ይሻላል። ከዚህ በላይ አታብራራ። ክርክር የለም፣ ልመና የለም፣ ተከታታይ ቴክስት የለም። ሳይናደድ መስመር የሚያሰምር ወንድ ወዲያውኑ በቁም ነገር ይታያል። ደረጃ 4 ለጊዜ እድል ስጠው። ወንዶች ይህን መስማት አይወዱም፣ ነገር ግን እውነት ነው። ጊዜ እውነተኛ ዋጋ ያሳያል። አንተ ከረጋህ፣ ካልተለዋወጥክም፣ ካላሳደብክ ከሁለት ወንድ ይከሰታል። 1 በአዲስ ክብርና ፍላጎት ትመለሳለች። 2 ጨርሳ ትጠፋለች። አንተ ግን የራስን ክብር ይዘህ ትቀጥላለህ። በሁለቱም መንገድ አሸናፊው አንተ ነህ። ትልቅ ትምህርት። አንድ ቆዳ አባባል አለ፣ ያሳደብከው ይሸሻል፣ የተጸናበት ደግሞ ወይ ይመለሳል ወይንም ደግሞ ላንተ እንዳልነበር ያሳያል። ያንተ ስራ እሷን ትኩረትን መመለስ ሳይሆን የራስህን መቆሚያ መመለስ ነው። ልታደርገው የሚገባ ትልቅ የአስተሳሰብ ለውጥ። እንዴት ለመልሳት ብለህ መጠየቅን አቆመህ። እንደዚህ ያለ ባህሪ የኔን ውድ ጊዜ ይገባዋል ብለህ ስትጀምር ሁሉም ነገር ይቀየራል። ያኔ ነው አረማመድህም፣ አነጋገርህም፣ ማንነትም የሚቀየረው። ያኔ ነው ክብር የሚመለሰው። የመጨረሻ ማስጠንቀቂያ፣ ተመልሰ የምትመጣው ሲደበራ ብቻ ከሆነ፣ የራስዋን ስሜት ለመገንባት ኢጎ ቡስት ስታንተን ትኩረት ስትፈልግ ብቻ ከሆነ፣ ወይንም ሌሎች አማራጮች ስላልተሳኩላት ከሆነ አትቀበላትም። የጠርፈው ክብር ከተመለሰ በትኑ መቀጠል ይገባል። ካልሆነም ግን ትለ መውጣት አለብህ። የመጨረሻ መልእክት፣ ክብር የሚመለሰው እኔ ቢጡ ነኝ ብለህ ለማስረዳት ስትሞክል አይደለም። ክብር የሚመለሰው ቀድሞውኑ ብቁ መሆንህን ስታስታውስ ነው። አቋም ያለው ወንድ ትኩረት አያሳድድም፣ ትኩረትን ይስባል እንጂ።